አንደኛ ጴጥሮስ ምዕራፍ 4 ዳሩ ግን የነገር መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለማንጎራጎር እርስ በርሳችሁ እንግድነት ተቀባበሉ። ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆን በኢየሱስ ክርስቶስ በኩል እግዚአብሔር አብ በነገር ሁሉ ይከብር ዘንድ አሜን። እስቲ አሜን። ዛሬ ማታ እግዚአብሔር ለእናንተ እንዳካፍል የሰጠኝ የመጽሐፍ ቅዱስ ክፍል ይሄ ነው። ይሄን ክፍል እንደዚህ ብዬ ነው ማካፍላችሁ። በሚያልፍ ነገር አትያዝ። እስቲ አንድ ጮክ በልና 3 ጊዜ እጃችሁን አንሱና በሚያልፍ ነገር አልያዝም በሉ። እስቲ አይ ጮክ በልና ጮክ በልና በጌታ በኢየሱስ ስም ዛሬ ማታ ሊይዛችሁ የተዘረጋ እጅ ሁሉ የተቆረጠ ይሁን። ሊይዛችሁ የተዘረጋ ገመድ የተበጠሰ ይሁን። ባንድም በሌላም የተጠላለፈ ምክር ከሕይወታችሁ ይበተን። ጮክ በሉና አልያዝም በሉ። እስቲ ድገሙና በሉ። እስቲ አንድ ዛሬ መያዝ ለማይፈልግ ሰው መልእክት አለኝ። ሊይዝ የሚመጣ ጊዜያዊ ነገር ሁሉ በኢየሱስ ስም ያልፋል። ሊይዝ የመጣ የትኛውም ከልካይ ይከለከላል። የትኛውም መረብ ይበጣጠሳል። ሰንሰለት ሁሉ ይወርቃል። አንድ ጮክ በሉና ጥዬ ሄዳለሁ በሉ። እስቲ አራግፌ ሄዳለሁ በሉ። እስቲ በኢየሱስ ስም ይሁንላችሁ። አንድ ሰው ዛሬ አራግፎ ይሄዳል። አሜን ነው ወይ? ክብር ለኢየሱስ ይሁን። እንግዲህ የምንኖርበት ዓለም ብዙ ውስብስብ ነገር ያለበት፣ በጣም የሚያስቸግር ነገር ያለበት፣ በየዕለቱ አዳዲስ ነገሮች የሚሰሙበት፣ አንዳንዱ ፈራ ተባ የሚያደርግ ግራ የሚያጋባ የሚያስጨንቅ ነው። ነገር ግን መጽሐፍ እንደሚለው በምንም አይነት ሁኔታ ከኛ በታች እንጂ እኛ ከሁኔታ በታች አይደለንም። በለም አትበል አሜን በል። ይሄ አሳናሽ መንፈስ የተመታ ይሁን። ማዕበል ቢኖር ወጀብ ቢኖር ውሃ ላይ ተራምዶ የሚያራምድ ጌታ የኛ ጌታ ነው። በነጻነት የሚያኖር ጌታ የኛ ጌታ ነው። ጊዜ ማይለውጠው ዘመን ማይሽረው ታሪክ እየቀየረ ዘመን እየሻረ ትውልድ እየቀየረ በሉዓላዊነቱ ብቻውን የሚኖር ኢየሱስ ጌታ ነው። አንድ ጮክ በሉ አጠገባችሁ ያለው ሰው ከሁኔታ በላይ እንጂ ከሁኔታ በታች አይደለህም በሉት። አትልም ወይ? አትልም ወይ? ኢየሱስ ጌታ ነው። እና መጽሐፍ እንደሚናገር የምታውቁትን ነው ማውራችሁና ሰው ነጻነቱን ሲያጣ፣ ሰው ተለቆ መኖር ሲያቅተው፣ ሰው አርነቱን መጠበቅ ሲያቅት፣ ሰው በተሰጠው ነጻነት ክልል ውስጥ እንደፈለገ መቦረቅ መፈንደቅ ሲያቅተው ጫና ውስጥ ይወርቃል። ታውቃላችሁ። ለዚህ ነው መጽሐፍ ቅዱስ ሲናገር ነጻነታችን እንዳንጥል፣ ያገኘነው ነጻነት እንዳንጥል መጽሐፍ ቅዱስ ይነግረናል። ስለዚህ ዛሬ የምነግራችሁ ነገር እንዳትያዙ የሚያልፍ ነገር ነው። መጽሐፍ ቅዱስ ሲናገር ምንድነው የሚለው? ዳሩ ግን ይላል የነገር ፍጻሜ ደርሷል። በሌላ አማርኛ ለእናንተ ቀለል እንዲላችሁ አድርጌ ማውራው ምንድነው? ሁሉም ነገር ያልፋል ነው መልእክቱ። መጨረሻ ስላለው፣ ፍጻሜ ስላለው፣ ማብቂያ ስላለው ይሄኛ ሁሉ ነገር አላፊ ስለሆነ ምን ማለት ነው? ዳሩ ግን የነገር ሁሉ መጨረሻ ቀርቧል ማለት ሁሉም ነገር ማለፉ አይቀርም። መጽሐፍ ቅዱስ ወደ ሁለተኛ ጴጥሮስ ሄዳችሁ ስትመለከቱ ሰማይና ምድር እንኳን የሚያልፉ ከሆነ ይላል። እንግዲህ አስቡ፣ ከፍጥረት ሁሉ በምድር ላይ ካለ ነገር ሁሉ ጠንካራ ወይም ደግሞ ጽኑ የሚመስል ተፈጥሮ ሰማይና ምድር ነው። መጽሐፍ ቅዱስ ሲናገር ይሄ ሰማይና ምድር እንኳን የምናየው ሰማይና ምድር እንኳን ያልፋል። እንኳን የኛ የዕለት ጉዳይ፣ እንኳን የኛ የሰሞን ጉዳይ፣ እንኳን የኛ የአንድ ቀን ጉዳይ፣ የሳምንት ጉዳይ፣ የወር ጉዳይ፣ የኛ ትዳር ጉዳይ፣ የኛ ቤተሰብ ጉዳይ፣ የኛ ትዳር ልጆች ጉዳይ፣ የኛ አኗኗር የሥራ ጉዳይ ምናምን አይደለም፣ ሰማይና ምድር እንኳን ያልፋሉ ይላል። ስለዚህ በሚያልፍ ዓለምና ምድር ላይ በሚያልፍ ሁኔታና ችግር፣ በሚያልፍ ሁኔታና ፈተና ተይዘን የማያልፈውን አንጥልም። እኛ የማያልፍ ክብር አለን። አሜን በል አንተ። እኛ የማያልፍ ተስፋ አለን። እኛ የማያልፍ ሕይወት አለን። እኛ የማያልፍ መዳን አለን። እኛ የማያልፍ ተስፋ አለን። አንዴ ጮክ በል ነው የማያልፍ ነገር አለኝ በሉ እስቲ። የማያልፍ ተስፋ አለ በሉ እስቲ። የማያልፍ ሕይወት አለ። የማይጠፋ ክብር አለ። የማይጠፋ መዳን አለ። ስለዚህ በጊዜያዊ ነገር አልያዝም። አሜን ነው ወይ? ትያዛለህ አትያዝም? እና በደንብ በላ።
ምን ይው እዛ ጋንጩን ራሱ ሲሰማክ ይሄ ሰነፍ ነው ደካማ ነው ሲል ራሱ ያስታውቃል ብሎ እንዳይቀልድብህ ጮክ ብለህ አልያዝም በልሴ ኢየሱስ ያድናል። እና መጽሐፍ ቅዱስ ሲናገር ለምንድን ነው ማንያዘው ወይም መያዝ የሌለብን ለምንድን ነው ላለመያዝ መጣር ያለብን? በሚያልፍ ነገር ከተያዝን የማያልፈውን ነገር ስለምናጣ ይልና ያልተያዘ ሰው ምንድነው የሚያደርገው ካላችሁ ይጸልያል ይላል መጽሐፍ ቅዱስ። ለመጸለይ አትያዙ ይላል። ይሄው ትጸልዩ ዘንድ በመጠን ኑሩ ይላል። አሜን በሏ። ትጸልዩ ዘንድ በመጠን ኑሩ ምን ማለት ነው? መጸለይ እስኪያቅታችሁ ቢዚ ሆናችሁ አትያዙ። መጸለይ እስኪያቅታችሁ ድረስ ሐዘንተኞች አትሁኑ። መጸለይ እስኪያቅታችሁ ድረስ ነገር አይያዛችሁ። መጸለይ እስኪያቅታችሁ ድረስ ኑሮ አይያዛችሁ። መጸለይ እስኪያቅታችሁ ድረስ ድካም መስራት ጥሩ ነው። ሌላም ነገር መሆን ጥሩ ነው። ሰው መጠየቅ ጥሩ ነው። ቲክቶክ ማየት ጥሩ ነው። እንደገና ቴሌግራምም ግሩፕ መክፈት ጥሩ ነው። እንደገና ደግሞ ወክ ማድረግም ጥሩ ነው። ካፌ ሄዶ ሻይ ቡና ማለትም ጥሩ ነው። ግን ምን ይላል? መጸለይ እስኪያቅትህ ድረስ ተራ ነገር አይያዝ ይላል። ዛሬ ጉልበትን ያዘ አውሬ ይመታል። አንድ ጋንጩን እየተዋጋኝ ነው በጌታ በኢየሱስ ስም። በእንዲያም ቢዚ አድርጎ በነገር በወሬ በኩርፊያ በሐሜት አቅምን ያዘ እንዳትጸልይ ጊዜን እየበላ ያለ አውሬ ዛሬ ይመታል። አንዴ ጮክ በልና አልያዝም በል እባክህ። አንተ ስለ ኑሮ ቁጭ ብለህ ስትጨነቅ፣ ስለ ቢዝነስ ቁጭ ብለህ ስትጨነቅ ይኸው ያገባም ያልፋል፣ ያላገባም ያልፋል፣ የወለደም ያልፋል፣ ያልወለደም ያልፋል፣ የተማረም ያልፋል፣ ያልተማረም ያልፋል፣ ያለው ያልፋል፣ የሌለው ያልፋል፣ አዲስ አበባ ያለውም ያልፋል፣ ወላይታ ያለውም ያልፋል፣ ጅጅጋ ያለውም ያልፋል፣ እንጦሮጦስ ያለውም ያልፋል። የማያልፍ ግን አንድ አለ። በክርስቶስ ኢየሱስ ያመነ አይጠፋም። እግዚአብሔርን በክርስቶስ ያመነ አይጠፋም። ለምን? የኛ ህይወት ጊዜያዊ አይደለም። የኛ ህይወት አሁናዊ አይደለም። የኛ ህይወት ምድራዊ አይደለም። የዳነው ለሰሞንኛ አይደለም። የዳነው ለአንድ ወር አይደለም። ዘላለም የዳንኩ ነኝና ጉዳይን ከእግዚአብሔር ጋር አስቀጥላለሁ። ጸሎት ጉዳይ ከእግዚአብሔር ጋር ማስቀጠያ ነው። ጸሎት ህይወትን ከእግዚአብሔር ጋር ማስቀጠያ ነው። ስለዚህ መጸለይ እስኪያቅትህ ድረስ ነገር አይያዝህ። መተት አይተብትብህ፣ ስንፍና አይተብትብህ፣ ድንዛዜ አይተብትብህ። አንተ የሆነ ዝም ብሎ ድባቴ አይተብትብህ። አትወረር፣ የሆነ አትከበብ። እያራገፍክ አልያዝም ብለህ መጸለይ መቻል አለብህ። ለዚህ ነው መጽሐፍ ቅዱስ ሲናገር መጸለይ እስኪያቅታችሁ ድረስ እንዳትያዙ ይላል። ትጸልዩ ዘንድ በመጠን ኑሩ ማለት መጸለያ ጊዜ እስክታጡ ድረስ ለሆነ ተጽዕኖ አትገዙ፣ ለሆነ ኃይል አትሸነፉ፣ ለሆነ ነገር እጅ አትስጡ፣ ለሆነ ነገር አትንበረከኩ ማለት ነው። አንድ ቀኝ እጃችሁ ከፍ አድርጎ የጸሎት ጊዜያችሁን የበላ መንበርከካችሁን የበላ መሰዊያችሁን የያዘ እንዳትጸልዩ ቢዚ ያደረገ በነገር በወሬ በችግር በጥቃቅን ነገር አእምሯችሁን የያዘ የትኛው ነገር ዛሬ ይልቀቃችሁ። ሶስቴ ጩና ልቀቀኝ በልስ በል አንተ በል በእናትህ በጌታ በኢየሱስም ዛሬ ይልቀቃችሁ። ሲለቅ ጥሩ ነው። ብዙ ሰው አሁን አይጸልይም፣ ግን ስንት ችግር እኮ አለ፣ ስንት መከራ እኮ አለ፣ ስንት ፈተና የሚያጸልይ ጉዳይ እኮ ስንት አለ። አንተ ዘንድሮ በህይወት መኖር ራሱ እኮ ያጸልያል። ዘንድሮ እኮ አሁን ዘንድሮ ራሱ ኢትዮጵያ መኖር ኢትዮጵያ ብቻ አይደለም፣ ቃሊቲ መኖር ምን ቃሊቲ ብቻ እዚህ ሰፈር መኖር ራሱ ጸሎት አይፈልግም አይፈልግም። ግን አልተያዝንም፣ ተይዘናል። አልተያዝንም ወይ እና ምን ይሻላል? እና ይልቀቀን አይልቀቀን? አጠገባችሁ ያለው ሰው እጃችሁን ጫኑና በኢየሱስ ስም ልቀቅ ያስለቅቅ በሉት። አዎ ለቆክ ሂድ በሉ። ስለዚህ ምን እያለ ነው? በሚያልፍ ነገር መጸለይ። ማያልፍ ጉዳይ ጸሎት የሚያልፍ አይደለም። ጸሎት ጊዜ አይለውጠው፣ በፋሽን አይቀየርም፣ በዘመናዊነት አይቀየርም፣ ሰፈር ስለቀየርክ አይቀየርም፣ ኑሮ ስለተሻሻለ አይቀየርም፣ የቤት ኪራይ ስለተከፈለ አይቀየርም፣ አየህ ስለተመረክ አይቀየርም፣ ስላገባ አይቀየርም፣ ልጅ ስለወለድክ አይቀየርም። ጸሎት ሁሌ ነው። ጌታ እስኪመጣ ድረስ የጸሎት ጉዳይ ጸሎት ነው። በቃ
ጸሎትን ከያዘ ሰይጣን ከመንፈሳዊ ነገር ያፋታሃል። ጸሎትን ከያዘ ሰይጣን ከህልም ያፋታሃል። ጸሎት ከያዘብህ ራእይን ያፋታሃል። የሰውን ኑሮ አትኖርም። ስርዓት ይበላሻል፣ ይመራል፣ ይቀፋል፣ አኗኗሩ ያስጠላሃል። ዛሬ ልርገመው መንፈሱን። አንቺን ይዞ ነገርሽን ያዘገየ አውሬ ይመጣል። አንተን እንዳትጸልይ ከልክሎ ሰማይ የዘጋ መንፈስ ይመጣል። የጨለማ ኃይል የፈረሰ ይሆን። አንዴ ጮክ በልና ልቀቀኝ በል እባክህ። ጮክ ብላችሁ ደግሞ ሶስቴ ጸልያለሁ በሉ እስቲ። አይ በደንብ በሉ እስቲ። በል እባክህን። ሁለተኛው ጴጥሮስ የሚናገረው እንዳትያዙ የሚለው በፍቅር ለመኖር መዋደድ እንዳትችሉ እንዳትያዙ ይላል። ስታኮርፍ ስትታረቅ ስታኮርፊ ስትታረቂ ዛሬ ደግሞ በእውነቱ አንተን ወዳለሁ እያልክ ነገ ደግሞ ጣለዋለሁ ስትል ምን ስትታማ ስታማርር ከሰው ጋር ስትጣላ ስትጨቃጨቅ ቤት ገብተህ ስትበጠብጥ አገር ስትረብሽ ለሚያልፍ ነገር የማያልፈው ነገር ተዋለህ። ፍቅር ምክንያቱም የሚተው አይደለም። አጠገባቸው ያለው ሰው ፍቅርን እስከመተው እንዳትያዝ በሉት። ብዙ ሰው በቂም የተያዘ ነው፣ በኩርፊያ የተያዘ ነው። ያኮረፈ ሰው ደግሞ ተንበርክኮ ራሱ አይጸልይም። ሰውየው ነው የሚያስበው ይላል። ተንበርክኮ ነው ለጸሎት እኮ የተንበረከከችው። ተንበርካን ጌታው ስትል ወዲያው ማን ነው ስምህ? ለምሳሌ ከታመነ ጋር የተጣላ ከሆነ አንድ ሰው ልክ ሲንበረከክ ምን ታመነ ነው እሱ? ኢየሱስም ጌታው አንድ ነገር አድርገህማ አሳየኝ፣ ልኩን አስገብተህማ አሳየኝ ስትል አሁን ይሄ ጸሎት ነው ሟርት ነው። አየህ ከልክሎሃል ማለት ፍቅር ከልክሎ። ለዚህ ነው መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። ይኸውላችሁ ፍቅር የበደልን ብዛት ይሸፍናልና ከሁሉ ይልቅ እርስ በርሳችሁ ተዋደዱ። ምን ማለት ነው? መዋደዳችሁን እስከሚከለክል ድረስ በኩርፊያ መንፈስ፣ በጥላቻ መንፈስ፣ በሐሜት መንፈስ፣ በወሬ መንፈስ፣ በመጎሻሸም አትያዙ እና ጥላቻን እርግፍ አድርገህ ኖ በፍቅር ቀጥላለሁ፣ ኖ ለወንድሜ ጥሩ ወዳጅ ሆናለሁ፣ ኖ ለይቴ ጥሩ ወዳጅ ሆናለሁ፣ ኖ ለቤተሰቤ ጥሩ ወንድም ጓደኛ ሆናለሁ ብለህ የፍቅር ኑሮ ነው መኖር ያለብህ። የሆነ ሾል አድርጎ የያዘ መንፈስ የተመታ ይሆን። አሁን ዘንድሮ ቸርች ሰው አኩርፎ ነው የሚመጣው። ሰፈር አኩርፎ እኔ ታው እኮ ሰው ቤቱ ራሱ ባልና ሚስት አኩርፈው ሲበሉ እሷ መጀመሪያ ትበላለች፣ እሱ ቀስ ብሎ ነው የሚበላው። ለምን አብሮ ላይ በላ። እኔ አሁን እዚህ ቸርች አለ ብያለሁ እዚህ ቸርች እንደዚህ አይሰው ብያለሁ ወይ ብያለሁ። እሺ ፕሮግራም አለ ሲባል ሰምቶ ሊመጣ አይችልም። ከመጣ እዚህ ጉባኤ ሊኖር አይችልም እንዳለው ማለት ነው ሰውየው። አጠገባችሁ ያለው ሰው እያኮረፍክ ጊዜን አትበላ በሉት። ወደድክም ጠላህም ከ3 ወር በኋላ መታረቅ አይቀርም። ከሳምንት በኋላ መታረቅሽ አይቀርም። ከበዛ ከዓመት በኋላ መታረቅ አይቀርም። ካስድ ቢበዛ በ6 ወር መታረቅ ላይቀር፣ ከከፋ ዓመት ወይ ደግሞ ከከፋ የሆነ አስታራቂ ሽማግሌ መጥቶ ማስታረቁ ላይቀር ለሚያልፍ ነገር የማያልፍ ጉዳይ ትተዋለህ። ዋና ነገር ትጥላለህ። የበደልን ብዛት በፍቅር መሸፈን ሲገባ አንተ በጥላቻ ትሸፈናለህ። አንተ በሐሜት ትሸፈናለህ። ሰውን በመካት ትሸነፋለህ። አኩርፌ ትሸነፋለህ። ኩርፊያ ይሸፍናል። አንሳጅን በጌታ በኢየሱስ ስም ዋናውን ይዞ አንተ ወደ ዋናው እንዳትሄድ በጊዜያዊ ነገር የጠላለፈ የጥላቻ መንፈስ የተመታ ይሆን። የሌለ የኩርፊያ መንፈስ የተመታ ይሆን። ባልና ሚስትን የሚያኮራርፍ መንፈስ፣ ወንድምና እህትን የሚያስኮራርፍ መንፈስ፣ ቤተሰብ የሚያስኮራርፍ መንፈስ፣ መልካም ያጎድል መንፈስ፣ በጊዜያዊ ነገር የጠላለፈ እጅ ዛሬ ይልቀቃችሁ። ጮና ልቀቀኝ በሏክ። አትያዝ ነው ዛሬ መልእክት ያብትሽ። በሚያልፍ ነገር፣ በተራ ነገር፣ ሰፈር በሚያስቀር ነገር፣ በኮልኮሌ ነገር አትያዝ። እኔ ዛሬ 20 ዓመት አንድ ሰው ሁሉ ያስፈራራኝ ነበር። ቆይ ባልሰራል ይለኛል። ልጅ እኮ ነኝ እኔ። እሱ ምን ይሰራልኛል? ራስህ ገና ለመስራት ራሱ ምን እንደሆነ ማይገባኝ ሰው እና ዝም ብሎ በቃ ገና የጀመርኩበት ጊዜ ነው አግሎትና በቃ ዛቻ ታውቃላችሁ። ይህ ሰው የሚል ያደርገኝ ነው ይላል ጌታዬ። ኧረ ጌታዬ ስል እሱ እየዛተ
እዛው ነው ያለው እዛው። እኔስ አዲስ አበባ። ምን ላችሁ ፈልጌ መስላችሁ? ዛሬ እንዲም እንዲያም እያላችሁ ምታብራሩት ምታወሩት ችግር ሁሉ ያልፋል። መጣላትም ያልፋል። ሰፈር ሁሉ ያልፋል። በቃ አንዴ ዛሬ እዚህ ናችሁ፣ ነገ ሌላ ናችሁ። መቀየራችሁ አይቀርም። ለሚያልፍ ነገር ግን በማያልፍ ነገራችሁ ላይ መተላለፍ እንዳይሆን የማያልፈው እንድትይዙ የሚያልፈው ነገር እንዳይዛችሁ ዛሬ ተፋቱ። ጥየዋለሁ በሉ እስቲ አንዴ። ሶስተኛው ጴጥሮስ ምንድነው የሚለው? እርስ በርሳችሁ የእግዚአብሔርን ጸጋ ደጋግ መጋቢዎች ናችሁና እግዚአብሔርን ለማገልገል ሲገባችሁ በሌላ ተራ ነገር ተይዛችሁ ጌታን ሳታገለግሉ እንዳትቀሩ ለማገልገል አትያዙ ይላል። አሁን በጣም ብዙ ቸርች በጣም ብዙ ክርስቲያን የማገልገል ወኔው ሞቷል። ለምን? ተይዟል። የጥግ ጥግ መንፈስ፣ የዳር ዳር መንፈስ፣ የተሳትፎ መንፈስ የሌለው የታዛቢ መንፈስ ዛሬ ጮህ ይወጣል። በእውነት የታዛቢ መንፈስ የተሳትፎ መንፈስ የሌለው እንደዚህ ጥግ ቁጭ ብሎ እንዲህ እያየ ይካፈላል፣ እንዲህ እያለ ይወጣል። ወጋው እንዲህ ብሎ ተካፍሎ እንዲህ ብሎ የሚወጣ መንፈስ በጌታ በኢየሱስ ስም ለማገልገል እግዚአብሔር ያስነሳችሁ። የሚያገለግሉትን የሚያገለግል ጌታ፣ የሚኖሩለትን የሚረዳ ጌታ ዛሬ ለማገልገል ካለማገልገል ጋር ያላተማችሁን አጣብቆ ያዛችሁን ገመድ ይበጥስላችሁ። አንድ ጮኮላ ተለቅቄ አገለግላለሁ በሉ እስቲ። አላልክም እባክህ ሙርት ይዛለ እንደ ይላሉ ሰዎች። አላልክም የምሬን በል እስቲ። ተለቅቄ አገለግላለሁ በሉ እስቲ። አው እንዳታገለግል የሚዝህን ነገር እንዳታገለግል የሚከለክልህን ነገር ጊዜያዊን ነገር ይሄ ሲሞላ ይሄ ሲመጣ ያ ሲሆን ይሄን ሳገኝ እንዲህ ሲሆን ጸልዬ ሲሳካልኝ የሆነ ነገር አትበል። ኃይል በሚሰጥ በክርስቶስ ጸጋን በሚሰጥ በእግዚአብሔር ታምነ እግዚአብሔር በሰጠ አገልግል። የሌለውን ወደ መኖር እግዚአብሔር ያመጣል። የጎደለህን እግዚአብሔር ይሞላል። አንተ የፈለከውን እግዚአብሔር ይሰጣል። አንተ የእግዚአብሔርን ቤት ስትሰራ እግዚአብሔር ለአንተ የከበረ ቤት ይሰራል ተብሎ ተጽፏልና ዛሬ ልባርካችሁ። የመነሳት ቀን ይሁንላችሁ። ለመስራት የመነሳት ቀን፣ ለማገልገል የመነሳት ቀን፣ ለጌታ ጉዳይ የመንቀሳቀስ ቀን ይሁንላችሁ። አገልገል ለማገልገል ትችሉ ዘንድ ይላል፣ እንዳትያዙ ይላል። የሚያልፍ ነገር አለ። ነገር ሁሉ ፍጻሜ ያለው፣ ነገር ሁሉ ማብቂያ ያለው፣ ነገር ሁሉ መደምደሚያ ያለው እና ማብቂያ የሌለውን መደምደሚያ የሌለው ፍጻሜ የሌለውን ጌታን ማገልገል ቸል እንዳትሉ፣ እግዚአብሔርን ከማገልገል እንዳትጎሉ፣ እንደ ባለ አእምሮ እንድትሆኑ ይላል። አእምሮ እንደሌለው ሰው እንዳትሆኑ። ዳዊትን በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ተብሎ እንደተጻፈ የእግዚአብሔርን ሐሳብና ፈቃድ አገልግሎ ለማለፍ መለቀቅ ያስፈልጋል። አለመያዝ ያስፈልጋል። ታስሮ አገልጋይ መሆን አይቻልም። በሆነ ነገር ተተብትቦ የታለ እንትን እዚህ ቸርች እንዲሆነው ብሎ ፕሮሰስ እያበዛ ፖለቲከኛ ሆነ እንዴ! ለማገልገል ምን ፖለቲካ ያስፈልጋል? አጠገባችሁ ያለው ሰው ለማገልገል ምንም ፖለቲካ አያስፈልግም በሉት። አሁን ብዙ ሰው ሰበቡ አታገለግልም። እውነት በእውነት ነብይ ያብትሽ ይላል። ደግሞ ሲቅለሰለስ እውነቱን ለማስመሰል ውሸቱን እኮ አጠገባችሁ ያለው ዞር ብላችሁ በሉት ግድል አሁን ለማስመሰል ያው ስራ እንትን ብሎ እኮ ከዛ ደግሞ ቤተሰብ ይላል። ከዛ ደግሞ ሌላው ያው ጤናም ትንሽ አንቺ ሁለት እጅሽ እግርሽ እየሰራ አይኔ አፍንጫሽ እያሸተተ ጥርስሽ እያኘከ ጆሮሽ እየሰማ ጎንበስ ቀና እያልሽ በሰላም ተኝተሽ እያደርሽ ጤንንትን አንሳጅን አንሽጅሽ ሰበበኛ መንፈስ፣ እንቶ ፈንቶ መንፈስ፣ ቧልት መንፈስ ውጣ በጌታ በኢየሱስ ስም ከላችሁ ላይ ዛሬ ይመታ። አትጮክ በላ ልቀቀኝ በል እባክህ። አገልግዬ አልፋለሁ የሚል ጮክ ብሎ ልቀቀኝ በል እስኪ
የጌታን ስራ ሰራለሁ የሚጮህ ልቀቀኝ ይበልስ። አገለግላለሁ የሚጮህ ክብረውን ልቀቀኝ ይበልስ። ያገለግለኝ ዘንድ ሕዝቤን ልቀቅ ያለ እግዚአብሔር ዛሬ ፈሪዖናችሁን ይምታው። የተያያዛችሁን ይምታው። የታገላችሁን ያዋርደው፣ ያንከባልለው። ያገለግለኝ ዘንድ እኮ ነው ያለው እግዚአብሔር። እግዚአብሔር ባይዘው የሕዝቡን አገልጋይነት ይፈልጋል። አጠገባችሁ ያለው ሰው እግዚአብሔር ያንተን አገልጋይነት ይፈልጋል በሉት። ድገሙና ሌላ ሰው ደግሞ ያዙትና እግዚአብሔር ያንቺን አገልጋይነት ይፈልጋል፣ ያንተን አገልጋይነት ይፈልጋል በሉ። ስለዚህ እንዳትያዝ በሉት። ነፃ መውጣት ያስፈልገናል ይላል። ይኸው የሚያልፍ ነገር ላይ ቁጭ ብላችሁ አሁን አብዛኛው ሰው በእውነት ቸርችም ከመምጣት እንደው እኔ አንዳንዱ አለማገልገሉ አይደለም የሚገርመው፣ ቸርች አለመምጣቱ ደግሞ ይገርማል። አንዳንዱ የትም እኮ አይሄድም ወይ ዳና ካፌ እንኳን ሄዶ አይቀመጥም። ኮብልስቶን ላይ ወክ እያደረገ አጠገባችሁ ያለው ሰው አሁን ኮብልስቶን ላይ ወክ ማድረግ ከቸርች ይሻላል በሉት። ሄሊዲ አትበል በለ ማውራት ባይቀም ነገር ያለው ባይቀምላክ ጮክ ብላ አጠገብ ያለው ሰው አሁን ኮብልስቶን ላይ ወክ ለማድረግ ቸርች ይቀራሉ ይበሉት። ኮብልስቶን ላይ ወክ ልታረግ ቸርች ትቀራለህ። መጥተህ በጌታ ፊት ተገኝተህ ጸጋ እየተካፈልክ አንተም ጸጋ እያካፈልክ የእግዚአብሔርን ኃይል ኢምፓክት እያደረግ ለሌላውም ሼር እያደረግ ጌታን ማገልገል ከምንም አይሻልም እንዴ? በጌታ በኢየሱስም የያዘ ዛሬ ይበጠስ። በጌታ በኢየሱስ ወጥሮ ያነቀ ዛሬ ይበጠስ። እየታገለ ያለ ስራ ፈት ያደረገ አውሬ ይመጣ። በእግዚአብሔር ቤት ተቀላቢ ብቻ ያደረገ መንፈስ ይዋረድ። በጌታ በኢየሱስም ተረጂ ያደረገ መንፈስ ይመታ። አንተ ውስጥ ያለው ጸጋ መፍለቅ ይጀምር። አው መነሳት ይጀምር። አንተ ውስጥ ያለው የእግዚአብሔር እሳት መቀጣጠል ይጀምር። እነሆ ለአገልጋይነት የሚበቃ እሳት ያገኘ አንዴ ጮክ በልና ሶስቴ አገለግላለሁ በልባከ አቴም አንቺ አው ክርስቲያን ጡረታ አይወጣም። አንዳንዱ ቸርች ውስጥ ገና በ20 ዓመቱ ጡረታ ወጥቷል። ወጋውልህ በ20 ዓመት ጡረታ የሚያስወጣ መንፈስ፣ ተጧሪ የሚያደርግ መንፈስ፣ አሜን ለማለት ራሱ አገጭን እንደ ስትራፕ ያስያዘ መንፈስ። አንዳንዱ እኮ አሜን ወጣት እኮ ገና ስታዩ ራሱ አንዱ እንኳን አልወለደም ገና አላገባውሉ፣ ግን አሜን በስር ብሎ ይዟል። ኢየሱስ አገልግሉ። ጌታ በሰጣችሁ ነገር ሰጣችሁ አገልግሉ። በሰጣችሁ የጸሎት ጸጋ ጸልያችሁ አገልግሉ። በዝማሬ ጸጋ ሰምራችሁ አገልግሉ። አተ እግዚአብሔር በሰጠ የናታንም ጸጋ አገልግል። እግዚአብሔር በሰጠ የሰባኪነት ጸጋ ስበክ፣ ወንጌል ስበክ ካለ ጎዳና ላይ ወጥተህ ጮህ። እንዴ ቸርች ውስጥ መጥተህ ፕሮግራም ምራ ካለ ምራ፣ ዲያቆን ሁኑ ካለ ሁን። እንዴ ማታ ተነስተህ ጸልይ ካለ ተነስተህ ጸልይ። ለማገልገል እንድትችሉ ይላል። እንዳትያዙ። ቴንክ ዩ እንዳትያዝ። አንድ ያጠግባችሁ ያለው ሰው እግዚአብሔርን ከማገልገል እንዳትያዝ ተጠንቀቅ በሉት። በእውነት ስራ ፈቶች እንዳትሆኑ ይላል መጽሐፍ ቅዱስ። እዚሁ ጴጥሮስ ላይ ምዕራፍ 1 ላይ ይላል ስራ ፈቶች እንዳትሆኑ፣ ስራ ፈቶች እንዳትሆኑ። እሺ አንድ ልጨምርላችሁና እጨርሳለሁ፣ እንጸልያለን። ቁጥር 11 ላይ እንዲህ ይላል፣ ማንም የሚናገር ቢሆን እንደምን ይናገር? አቤት እስቲ እያነበባችሁ ያላችሁ ቁጥር 11 ምን ነው የሚለው? ማንም አገልግሉ ካለ በኋላ ምን ይላል? ማንም የሚናገር ቢሆን በጌታ ጮክ በሉ። እንደ ቲክቶክ ይናገር ይላል፣ እንደ ፖለቲከኛ ይናገር ይላል፣ እንደ ቴሌቪዥን ዜና ይናገር ይላል፣ እንደ ሰፈር ወሬ ሐሜት ያውራ ይላል፣
እንደምን ይናገር አትበል በደንብ አውራ እንደምን ይናገር ኤው ሰው እንደ እግዚአብሔር ቃል ለመናገር አለመያዝ አለበት እኔ የዘንድሮ ጴንጤ አፉ ራሱ እኮ ተይዟል እንደ እግዚአብሔር ቃል አይደለም የሚያወራው እንደ ሰሞኑን አየር ሁኔታ ነው ይሄ በሜትሮሎጂ የሚመራ መንፈስ የተመታ ይሁን አንተ ስለ ኑሮ ምን አገባ አንተ ስለ ሌላ ጉዳይ ምን አገባ አንተ ስለ ፖለቲካ ምን አገባ ካገባም ትጸልያለህ እንጂ ወረኛ ያረገ ማን ነው በቲክቶክ መንፈስ ለምን ትውላለህ ብድግ አርግና እንደ ቃሉ አውራ እኔ እንደ ተጻፈልኝ ነኝ እኔ እንደ ተነገረኝ ነኝ ስለ የትኛውም ዘመን ይሁን በዘመናት መካከል የሚደግፍ የሚያስቀጥል የእግዚአብሔር ቃል አለ እንደ እግዚአብሔር ቃል እንጂ እንደ ፖለቲካ እንደ ወሬ እንደ ሌላ ተራ ነገር አናወራም እኛ እንደ ሰው አናወራም እንደ የሳምንቱ ኑሮ ሁኔታ አናወራም እንደ ቀኑ ውሎ አናወራም ደመና ነው ፀሐይ ነው እያል ሜትሮሎጂ አይደለንም እኛ እኔ በሁሉ ሰዓትና ጊዜ የማወራው አንድ ወሬ አለ አፌን የሞላ አንድ ወሬ አለ ልቤን የያዘ አንድ ወሬ አለ ነፍሴን የሚቆጣጠር አንድ ወሬ አለ ህይወቴን የያዘ አንድ ወሬ አለ እሱም የእግዚአብሔር ቃል ዳዊትም ይላል እኮ ቃልህን እጫወተዋለሁ ጠዋትና ማታ ይላል መጫወቻዬን ቀይር ዳዊትን ምንድን ማነው ሙሴን ኢያሱን ምንድን ያለው የዚህ ሕግ መጽሐፍ ቃል ካፌ አይለይ በቀንም በሌሊትም አውራው አሰላስለው አንገት ላይ እሰረው በእጅ ላይ ደግሞ እሰረው እንደ አምባር ብቻ በየትም ይሁን በየትም ከቃል ውጪ እንዳትሆን ቃል የራቀው ሰው እንዳትሆን ሐሜት ቀርቦት ወሬ ቀርቦት ማጉረምረም ቀርቦት አንተ ስንፍና ቀርቦት ድካም ቀርቦት ቃል የራቀው ሰው እንዳትሆን አፊ ላይ ሌላ ወሬ እንዳይገባ ያዝ አፌን እኔ ልገስጸው በኢየሱስ ስም አፌን ያዘት ኢንቶ ፈንቶ የሆነ ተራ ወሬ ተረት ሐሜትና ግብዝነት ዛሬ የተራገፈ ይሆን ማንም ይናገር ቢሆን ይላል እንደ ሌላ እንዳይናገር እንደ እግዚአብሔር ቃል ያው እኔ እንደ ኦሮሞም አይደለም ማወራው እንደ አማራም አይደለም ማወራው እንደ ትግሬም አይደለም ማወራው እንደ ደቡብም አይደለም ማወራው እንደ ጉራጌም አይደለም ማወራው እንደ አፋርም አይደለም ማወራው እንደ ምናምንም አይደለም ማወራው እንደ ፈረንጅም አይደለም እንደ ቻይናም አይደለም እኔ ማወራው እኔ ሁሉ ጊዜ ወሬ ንግግሬ በምንም ቋንቋ ልናገር ቃሌ ሁሉ ጊዜ እንደ እግዚአብሔር ቃል አጠገባችሁ ያለው ሰው ሁሉን ተውና እንደ እግዚአብሔር ቃል አውራ በሉት ቀንም በሉት ማታም ስትወጣም ስትገባም ስትቀመጥም ስትነሳም ስተኛም ሁሉ ጊዜ ህይወትህን እንደ እግዚአብሔር ቃል ተናገረው በሉት አሁን ብዙ ሰው እንደ ቃል አይደለም ያወራው እንዴት እንደምታወሩ ታውቃላችሁ ቀኑን ሙሉ በቃ ኳስ ነው አርሴናል የቻምፒየንስ ሊግ ጫወታ ሊደገም ነው አይደገምም ውሸት ነው የአርሴናል ፔናልቲ ስለተከለከለ ብለ ቲክቶክ ላይ ምን አወራ ሶከር ስፖርት ምን አወራ እንትን ስፖርት ምን አወራ የኢትዮጵያ እንትን ምን አወራ ሲዳማ ቡና ኢትዮጵያ ቡናን አሸነፈ ይያልክ ምን አገባ አንተ ምን አገባ ሁሉ ቦታ የሚተፉዝ መንፈስ ሁሉ ላይ የሚያዳክር መንፈስ ሁሉ የሚያጫፍር መንፈስ ሁሉ የሚያጫውት መንፈስ በጌታ በኢየሱስም ከልባችሁም ከነፍሳችሁም ይመታ የእግዚአብሔር ቃል አለ የሁሉ ጊዜ ወሬ የማይሰለች ዜና የማይመር እንጀራ የሚጣፍጥ በረከት እናንተ የእግዚአብሔር ቃል የሚያወራ ሰው አይያዝም እንዳትያዙ ስትያዙ ጊዜያዊ ነገር ሲይዛችሁ ድል የሚሰጣችሁ ነገር አቅም የሚሰጣችሁ ነገር ኃይል የሚሰጣችሁ ነገር ስኬት የሚሰጣችሁ ነገር ይተውና እያቆረቆዘ እያመነመነ እያደከመ እያሰነፈ የሆነ ነገር እያሰመጣችሁ ማትቆጣጠሩት ሁኔታ ውስጥ ትገባላችሁ ለምን የምታወሩት ነገር የመያዝ አቅም ስላለው መጽሐፍም እኮ ይላል ጦር ከፈታው ይልቅ ይላል ወሬ የፈታው በለጠ ይላል አየ ወሬ ይሄ ዝም ብሎ የማውራት መንፈስ ከባድ ነው ያደክማል ልቡን ልቅ ያደርጋል ነፍስ ድክም ያደርጋል ዝም ብለህ ጸጉርህን እንደንጨርሳለህ በቃ ዝም ብለህ ደህና የነበርከው ሰውዬ በቃ ብን ትላለህ አመቴ ቡን ይላል ለምን የምታወራው ነገር ያደቃል እንጂ አያወዛህም አሁን ብዙ ሰው እየበላ ይላል
ይበላል እኮ ሲበላ 2:30 ነው የሚበላው። እርጥብ አይቀር፣ ሳንዱች አይቀር፣ ሳምቡሳ አይቀር፣ ሽሮ አይቀር፣ ቅቅል አይቀር፣ ድንች አይቀር፣ ምን ነበር ደግሞ በጣጣ በርበሬ እንትን አይቀር፣ ስኳር ድንች አይቀር። የመንገዱን ይበላል፣ የካፌውን ይበላል፣ የሆቴሉን ይበላል፣ የግብዣ ቤቱን ይበላል፣ የቤት ይበላል፣ የውጭ ይበላል። ግን ሰውየው ምንድነው ስትል ከሚበላው ይልቅ የሚያወራው እየጎዳው። የምታወራው መድኃኒት አልሆነ፣ የምታወራው አቅም አልሰጠ፣ የምታወራው ጤና አልጨመረልህ፣ የምታወራው ቁመት አልጨመረ። ዝም ብለህ ስታወራ ህይወት እየቀጨጨ ዛሬ በኢየሱስም ባረኩኝ። የእግዚአብሔርን ቃል አፋችሁ መናገር ይጀምር። እንደ እግዚአብሔር ቃል አጠገባችሁ ያለው ሰው እንደ ኪስህ መጠን ሳይሆን በሉት፣ እንደ ስራህ መጠን ሳይሆን በሉት፣ እንደ ጓደኞች ሳይሆን በሉት፣ እንደ ቤተሰብ ሳይሆን በሉት፣ እለት እለት በሉት፣ እንደ እግዚአብሔር ቃል አውራ በሉት፣ እንደ እግዚአብሔር ቃል ተናገር በሉት። እንደ እግዚአብሔር ቃል እንዳትናገር ከሚይዝ ነገር ተጠበቅ በሉት። አሜን ነው። እንደ እግዚአብሔር ቃል አውሩ። በቃ እንደ እግዚአብሔር ቃል፣ ስለ ፍቅር እንደ እግዚአብሔር ቃል፣ ስለ ሰላም እንደ እግዚአብሔር ቃል፣ ስለ ኑሮ እንደ እግዚአብሔር ቃል፣ ስለ ጤና እንደ እግዚአብሔር ቃል፣ ስለ አገልግሎት እንደ እግዚአብሔር ቃል፣ ስለ ቸርች እንደ እግዚአብሔር ቃል አውራ። ስለ ቤተሰብ እንደ እግዚአብሔር ቃል አውራ። ዝም ብለህ እንደ ወረኛ አታውራ። ለዚህ ነው ሲጨርስ ጴጥሮስ እንዲህ አለ፣ ዳሩ ግን የነገር ፍጻሜ ደርሷልና እንደ ባለ አእምሮ አስቡ። ማለት በሚያልፍ ነገር መጨረሻ ባለው ነገር ፍጻሜ ባለው ነገር እንዳትያዙ። ለምን ፍጻሜ የሌለው ነገር አላችሁ ይላል። እና ውጤቱ ምንድነው ስትሉ ሁለት ነገር ነው። ውጤቱ ሁለት ነገር ነው። እንዲህ ያለ መያዝ፣ በሚያልፍ ነገር ያለ መያዝ ውጤቱ ሁለት ነው። አንደኛው እግዚአብሔር የጠራንና ያዳነን ለአሁን ብቻ አይደለም። አቤት ለዚህ ጊዜ ብቻ አይደለም እግዚአብሔር የጠራን ለዘላለም ነው። አሜን በሉ እስቲ። የዳነው እስከ መቼ ነው? ለዘላለም ነው። የተሰጠን ህይወት የምን ህይወት ነው? የዘላለም ነው። የምንሄደው ወዴት መንግስት ነው? ወደ ዘላለም መንግስት ነው። ስለዚህ እኛ ላይ እግዚአብሔር ያለው ፕሮግራም በሙሉ የምንድን ነው ማለት ነው? የዘላለም ዘላለማዊ ፕሮግራም የገባ ሰው፣ ዘላለማዊ ጥሪ የተካፈለ ሰው፣ ዘላለማዊ ስጦታ የተቀበለ ሰው አላፊ ነገር ላይ ጊዜውን አያባክንም ነው የጴጥሮስ መልእክት። ሁለተኛው እዛ የምንደርሰው ደግሞ ይላል እዚህ በየዕለት ዕለት ምን ተገብረው የሚቀጥል ሁልጊዜ ጉዳያችን የሆነው ጸሎት፣ ከዛስ ማገልገል፣ ከዛስ ፍቅር፣ ከዛስ እንደ እግዚአብሔር ቃል መናገር የሁልጊዜ ስራችን ነው። እስከ መቼ? በእናንተ መልካሙን ስራ የጀመረው እስከ ክርስቶስ ቀን እንዲፈጽመው ተረድቻለሁ ተብሎ እንደጻፈ ጌታ ኢየሱስ እስኪመጣ ድረስ ተልኳችን መንገዳችን ጠብቀን እንሄዳለን። መንገድን ጠብቆ ለመሄድና ፍጻሜ ለመድረስ ከምንም ጊዜያዊ ነገር መያዝ ራስን ማዳን ጥሩ ነው። በኢየሱስ ስም ዛሬ እግራችሁ ከጭቃ እንደወጣ እግር ይውጣላችሁ። ከሸለቆ እንደወጣ እግር መንፈሳችሁ ይውጣ። ቆመን ጸልያለን።